እንጃው መሄጃ ልጣ እንደ ወንዶች ደግሞ ስራ ሲሰራ እንዳደረ ወንድ ማልደ ተነስተህ እንደ ወንዶች ማለት ነው። እቺ እንዴት ነው የሚያናግርሽ? እንዴት ማለት ምንድነው? ወንድ ተኔ በላይ አለ እንዴ? አላየንም እቴ ምን ጎሎብሽ ነው? ጎታው ሁሉ ህልበህል ሆኖ ደግሞ ምን ጎሎብሽ ነው? ወንድ ሽተት የምትይ? አይ አለመማ አንዳንድ ጊዜ አለመስተማር ነው እኮ እንዲያርጎ ሰው ሁላ ጉዱን ያፈለው። በቃ ገበሬ በቃ አርሶ አደር ደህና ጎበዝ የሚባል በቃ እንደ ባሳ ማረስ ብቻ ነው። እና እንግዲህ ሆዴ ነው የሚደፋ እና የምን እርሻ ነው እርሻ የምትይኝ? እሱ ነው ሌላ ምን አለ? እንዴት ማሳ ብቻ ነው የሚታረስ? ማሳ ብቻ ነው የሚፈቃቀል ነው ብለህ እርሻ እኮ እንዴት እኛም ተያዝነው እኮ እንዲህ ሸንቀጥ ብለን ተያዝነው እኮ ምንም ና ኮሎና ይብርናል ብለን ምናርስ እንዴት ነው ያቅተናል? ወይ አለመታደል እና እንግዲህ ምኑን ነው የምትይኝ? ወጉ እንደ ምሽትና እንደ ባል መተያየት ሲሆን ነው ሁሉም የሚደምቅ ነበር። ትዳርም ሆነ ሁሉ ደግሞ ባንተ ብሶ ደግሞ አንቺ ምን ነው እንዴው እኛ አሁን ተዚያ በላይ እንዴው ምን ልሆንልሽ? ረዲያረታ ያየ ሰው እንደ ሰውነትን ሲያው ደክመ ሲያው እቺ ያሷ ጋር እንዲህ ሲሆን ሲሰቃይ ያደረ ይላል ሰው። አይ እንዴው ጠጋ ስለ እንኳን እንዴው ማን ታያለ ሸታት እንዴ ጠጋ ፊት ፊልም ወዲያ ረምን ያጠጋጣሽ እንኳን ተኝተህ በሆነም እኮ ሸሻል አሁንስ ባሰኝ። ኧረ መድኃኒዓለም ምን ዋለ እንዴው ምን እሳተ መለኮት ነው እኔ ምን እንዴው የሰራሁት ኃጢአት የለኝ። ምን ነው አንቺ ላይ እየጣለኝ? አባቴ እናቴም መርቀው እደግ ተመንደግ ብለውኝ ነበር። እኔም አያቴ ቅማቴ እደግ ተመንደግ ደህና ባል ይስጥሽ አስቦ ቤቱን ትዳሩ የሚመራ በአይነ በኋሽ የሚያውቅ ባል ይስጥሽ ብለው ነበር የመረቁኝ። እንዴ ያለው ተንከስ ይስጣለብኝ እንጂ አንቺ ሳባሽ ሆነ ምን እንዴው አንቺ ምን ታለዚያ ሌላ ሞይ የለሽም እንዴ? እሱ ነው ራት ምሰሽ ቆይ ይሄን ታልፈለኩ ይሄን ታላልኩ ቤቴ ቁጭ ማለት ምን አስደገደገኝ ጉድ እናንተ አሁን የኔ የሰማ ሰው ምን ይላል? ኧረ ምን ይላል? ማይሰማ ምን አባቱ ሰው እንዲህ ሲያየኝ ደልቶ ምን ወር መስጊያ ሰው ተፈርዶኝ የሰማው እኔን ተይ እንዴው አንቺስ እንዴው እንደጠብቀው ያለውን ነበር እንዴው ማን ቀንም ሌትም የሚለውን እሱ ነበር ቢጠልልሽ ጠብቀው እንዴት ጠብቀው ይሻላል ብለህ ነው? እናቴ ከልኝ እንግዲህ ደህና ነው ያልግል ኧረ ምን ያጣብቅሽ? ምን አባሽ አገባሽ? ሌላ ሙያ አይባሉሽ ርኩስ እንደ ጠብቀዋት ደህና ወንዶችን ጀግኖችን ማታውቃቸዋለህ። ወንድ አትሆንም እንግዲህ አንተ